ከአሰቃቂው የጨለማ ኃይሎች ነፃ መውጣት በኢማኑኤል አሞዝ ኤኒ። ትርጉም በአማኑኤል ታደሰ። ምዕራፍ 1። ይህ ታሪክ የእግዚአብሔርን ታላቅ ድንቅና ምስጢራዊ ሥራዎችን የሚናገር ነው። ይህም ኢየሱስ ክርስቶስ ሂድና ለአንተ ያደረግኩልህን መስክር የሚለውን ትእዛዝ በመታዘዝ የተከናወነ ነው። አንድ ሰው ብዙውን ጊዜ መጥፎ ዕድልን እንደ ዕድል ፈንታ ድርጊት ያስባል። እናም የሕይወታችንን ክስተት ለመቀየር ምን ማድረግ እንዳለብን እናስባለን። በተወሰነ ደረጃ ይህ እውነት ነው። ለእግዚአብሔር ልጅ ግን ሕይወቱ ታቅዷል። ምሳሌ መጽሐፍ ምዕራፍ 16 ከቁጥር 9። ያ ዕቅድ ይፈጸም ወይ አይፈጸም በተለያዩ ነገሮች ላይ የተደገፈ ነው። የግለሰቡ ወደ እግዚአብሔር ቅርበት፣ ስለ ሕይወት የመጨረሻ ዓላማ ያለው አመለካከትና ራሱን የሚያገኝበት ማህበራዊና መንፈሳዊ አካባቢ ይወስነዋል። የሕይወት ሂደት በአንዳንድ ውጫዊ ነገሮች ተፈትኗል። ቀውሱ የሚደርሰው ፈቃድህን በአንድ መንገድ በሌላ ለመልካም ወይም ለክፉ አሳልፈህ ስትሰጥ ነው። መውደድ ወይም መጥላት ትችላለህ። መገንዘብ ወይም አለመገንዘብ ልትፈልግ ትችላለህ። የመታዘዝ ፈቃድ ለአዲስ ለተወለደ ክርስቲያን ታላቅ ኃይል ሲሆን፣ ያለመታዘዝ ፈቃድ ደግሞ ለኃጢአተኛ እጅግ አጥፊ ኃይል ነው። አንድ ልጅ በዓለም ላይ ብቻውን ሲቀር በሁለት ኃይሎች ማለትም በአንዱ ቁጥጥር ስር ነው የሚውለው። እነሱም መልካም ወይም መጥፎ፣ ትክክል ወይም ስህተት፣ እግዚአብሔር ወይም ዲያብሎስ ናቸው። ሁሉም ሰው በእነዚህ ሁለት የሕይወት ኃይሎች ይፈተናል። እናም እያንዳንዱ የትኛው ሕይወት መኖር እንዳለበት መምረጥ አለበት። እናም መጽሐፍ ቅዱስ ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም የሚለው ለዚህ ነው ብዬ አምናለሁ። ለማንኛውም ልጅ ልብ በጣም ተወዳጅና ቅርብ ሰው እናቱን እንደሆነች ትስማማለህ። ወላጅ አልባ ልጅ ያልታደለ ልጅ ሲሆን፣ ወላጆች ካሏቸው ልጆች የበለጠ ለዲያብሎስ ጥቃት የተጋለጠ ነው። እናም የሥጋና የነፍስ ጠባቂ ነች እናት። ነገር ግን ሁለቱም ወላጆች ሲጠፉ እናም ከዚህም በላይ እጅግ በጣም በምስጢራዊ ሁኔታ ሲጠፉ ድርብ አሳዛኝ ሁኔታ ውስጥ ይገባል። ታሪኬ የጀመረው ከ22 ዓመታት በፊት በቤንዲ አካባቢያዊ የመንግስት ባለስልጣን ኢሞ ስቴት አመሪ ሪግቡ ኦዙ ዕቃ በሚባል ትንሽ መንደር ውስጥ ነበር። ወላጆቼ በሀብታሞች ውስጥ አልተመደቡም ነበር። ነገር ግን አባቴ ከአያቴ 42 ሄክታር መሬት ለመውረስ እድለኛ ነበር። ይህ በረከት ዛሬ በቤተሰቡ ታሪክ ውስጥ እጅግ የከፋውን መጥፎ ዕድል ያመጣ ነበር። አባቴ የርቀትና የቅርብ ዘመዶቹ በከፍተኛ ሁኔታ ይቀኑበት ነበር። ምናልባትም ለሰፊው የመሬት ውርስ ብዬ ነው የማላውቀው ምክንያት እንደሆነም ሊሆንም ይችላል። እኛ ደስተኛ ቤተሰብ ነበር። ወላጆቼ 4 ልጆችን ወለዱ። ፍቅር፣ ማርጋሬት፣ ኢማኑኤልና ቼኔሬ። የመጀመሪያዎቹ 2 ሴት ልጆች ከወለዱ በኋላ ወላጆቼ እኔን ብቸኛውን ወንድ ልጅ ለመውለድ 14 ዓመት ሲጠበቁ እናም ከዚያ በኋላ ታናሽ እህቴ ቼኔሬን ወለዱ። ይህ እውነተኛ ደስታ ለቤተሰብ አመጣ። ነገር ግን የመጀመሪያው አሳዛኝ ሁኔታ ሲከሰት ይህ ደስታ አጭር ጊዜ ነበረው። የምወዳትና የምትንከባከበኝ እናቴ ሞተች። በጥንቆላ ወይም በዊች ክራፍት ምክንያት እንደሞተች ተነገረ። እናም ከ4 ዓመታት በኋላ አባቴ ሞተ። እንደገናም በእርሱ ላይ የተደረገው የጁጁ ሥራ ምክንያት ነው ተብሎ ተነገረኝ። ከሁለቱም ወላጆች ሞት ከ2 ዓመታት በኋላ ታላቅ እህቴ ፍቅር በምስጢራዊ ሁኔታ ጠፋች። እናም ወላጆቼ ሁለተኛ ሴት ልጅ ማርጋሬት የአእምሮ ሕመም የበዛባት ሆነች። በትሑትና ደስተኛ በሆነ ቤተሰብ ውስጥ የአሳዛኝ ሁኔታ ሰንሰለት ነበረ የተከሰተው። ታናሽ እህቴ ቼኔሬም እኔ ወደ አያቶቻችን ተላክን። እናም እዚያ የአንደኛ ደረጃ ትምህርቴን አጠናቀቅኩና በኋላ ወደ ዕቃ ከፍተኛ ሁለተኛ ደረጃ ትምህርት ቤት ገባሁ። እስከ 3ኛ ክፍል ድረስ ተምሬ በክፍያ እጥረት ምክንያት ትምህርቴን አቋረጥኩ። ከዚያም በኋላ ብዙም ሳይቆይ አያቶቼም ሞቱ። ከቀብር ስነ ስርዓቶች ጋር አብረው የሚሄዱት ስርዓቶች ሁሉ ከተጠናቀቁ በኋላ አንድ ያልታወቀ ዘመድ ታናሽ እህቴን ቼኔሬን ወሰዳት። እናም እስከዛሬ ድረስ የት እንደምትገኝ አላውቅም። በከባድ መጥፎ አያያዝ ምክንያት ወደ አባቴ ቤት ለመመለስ ተገደድኩ።
እናም በዚያ በ13 ዓመት ብቻዬን መኖር ጀመርኩ። የ13 ዓመት ልጅ በአባቱ ጠላቶች መካከል እናም በመሆኑም በራሱ ጠላቶች መካከል እንዴት ራሱን ይመግባል? እንዴት ፈርቼ ነበር! እነዚህ ክስተቶች ጠቃሚ ሕይወት ወደ ፍጻሜ ያደረሱኝ ይመስሉኝ ነበር። የሚያስብ ሰው ነበርን? ስለ አንድ ትንሽ ልጅ መጥፎ ዕድል የሚያሳስበው ሰው ነበርን? አንድ ቀን በአንደኛ ደረጃ ትምህርት ቤት ዘመን የማውቀው ቺኔዶም ኦኬንዌ የሚባል ጓደኛ አገኘው። ቺኔዶም በጣም ይወደኝ ነበርናም የደረሰብኝን ሁሉ ከሰማ በኋላ ወደ ወላጆቹ ወሰደኝ። እነርሱም በፍጥነት ተቀበሉኝናም እንደ ሁለተኛ ልጃቸው አድርገው ወሰዱኝ። ሕይወት ወደ መደበኛው ተመለሰ። በጥሩ ሁኔታ ተንከባከቡኝ። እንደገናም ደስተኛ መሆን ጀመርኩ። ከዚያም እናቴ በሕይወት ሳለች የምትጸልይለት አምላክ በሆነ ቦታ በሕይወት እንዳለ አወቅኩ። ስለዚህም አዲስ ወላጆች ሰጥቶኛል ብዬ በአእምሮዬ አሰብኩ። ለአብዛኛዎቹ 2 ዓመታት ይህንን መልካምነት ተደሰትኩበት። እናም ከዚያም ዲያብሎስ እንደገና መጣ። ቺኔዶምና ወላጆቹ ወደ ኡሙዋሂያ እየተጓዙ ነበር። እናም መኪናቸው ጠጠር ከጫነ ቲፐር መኪና ጋር ተጋጨ። ቺኔዶም እና ወላጆቹ ወዲያውኑ ሞቱ። ዜናውን ስሰማ ኮረኮመኝ። ሐዘኔ በጣም የከፋ ሆነ። በቀብር ስነ ስርዓቱ ላይ ምግብ ለሚያበሱት የማገዶ እንጨት በማቅረብና መልእክቶችን በማድረስ ለመኖር ወሰንኩ። በመጨረሻም ወደ አባቴ ቤት ተመለስኩናም ለመመገብ እንዲችል የቤት ስራዎችን እንደገና ቀጠልኩ። በእርሻ ቦታ በአትክልት ስፍራዎች ያልተለመዱ ስራዎችን መስራቴን ቀጠልኩ። ከሽማግሌዎች ጋር አሳ ማጥመድ ይሄድ ነበር። እስከ አንድ ቀን ከግቤ የመጣ አንድ ሰው በእርሻው ላይ በ50 ሳንቲም እንዲሰራ ቀጠረኝ። በእርሻ ቦታ ላይ ተከታታይ ጥያቄዎችን አቀረበልኝ። በመጀመሪያ የአባቴን መሬቶች እንዳሳየው ጠየቀኝ። በሁለተኛ ደረጃ አንዳንድ መሬቶችን ለእርሱም እንዳስረክብ፣ በሶስተኛ ደረጃ ለእርሱ ከሰራው በኋላ ደሞዜ በቤቱ ውስጥ የራት ምግብ እንደሚሆን ነገረኝ። ለመጀመር የ13 ዓመት ልጅ የአባቱን መሬቶች እንዴት ሊያውቅ ቻለ? እናም ያ ዕድሜ ያለው ልጅ ምን ያህል የቅርብ ዝምድና ቢኖረው ነው እንዲህ ያሉ መሬቶችን ለአንድ ሰው የማስረከብ መብት ያለው? በሁለቱም ሁኔታዎች ተቃውሞ ያለውና ተናደደ። ከዚያም በጫካ ውስጥ ሊገለኝ ተማማለ። ፈራው። እናም ሮጥኩና እርዳታ ለመጥራት ጮኩ። በሚያሳዝን ሁኔታ አካባቢው ጥቅጥቅ ወዳለ ጫካ ስለራቀ ማንም አልመጣም። ነገር ግን እርዳታ የመጣው ከእግዚአብሔር ነው። በቢላዋ ተከተለኝ። ነገር ግን እኔ ታናሽ ስለሆንኩኝ በጣም ፈጣን ነበርኩናም ወደ 1.8 ሜትር ጥልቀት ባለው ጉድጓድ ውስጥ ወደቅኩ። እናም በውስጡ ባለው ሳር ተሸፈንኩ። እኔም ፈልጎ ከጥቂት ጊዜ በኋላ ተስፋ ቆረጠ። በኋላም ከጉድጓዱ ውስጥ በችግር ወጣሁናም በሌላ መንገድ ወደ መንደሩ ተመለስኩ። ክስተቱን በግቢ ውስጥ ለሽማግሌዎች ነገርኩ። ነገር ግን ምንም እርምጃ አልተወሰደም። የወላጅ አልባ ልጆች የጋራ ዕድል ይህ ይመስለኛል። ይህ ክስተት በወጣት ልቤ ውስጥ እውነተኛ ጥላቻን ፈጠረ። ማንም አልወደደኝም፣ ማንም ግድ አይሰጠኝም የሚል ወላጆች እንደሌሉኝ ያወቀ ማንም ሰው ሊገድለኝ የሚፈልገው ለምን እንደሆነ በአእምሮዬ አሰብኩ። ሕይወት በችግር የተሞላ ነበር። አሁን አውቃለሁ እግዚአብሔር በፍቅሩ ዲያብሎስ ራሴን እንዳጠፋ ከመጠቆም እንደከለከለው። ወደ ቤተ ክርስቲያን ዞርኩ። እናም በመንደሬ ውስጥ ሙሉ የኦገስቲን ጉባኤ ቤተ ክርስቲያን አባል ሆንኩኝ። አሁንም ነኝ። ነገር ግን በሚያሳዝን ሁኔታ አንዳንድ አባላት ስለኔ ቢያውቁም ማንም ግድ አልሰጠም ነበር። ኢየሱስ ክርስቶስን ሳላውቅ የቤተ ክርስቲያኑ ሙሉ አባል መሆኔ አስፈላጊ ነው። ዳግም መወለድ ቦርን አጌን ምን ማለት እንደሆነ ፈጽሞ አላውቅም ነበር። በኢየሱስ ክርስቶስ ቤተ ክርስቲያን ውስጥ ከሆንክና እኔ በራሴ ውስጥ ያገኘሁትን ሁኔታ ካጋጠመ ሕይወትህን ለጌታ ለኢየሱስ ክርስቶስ ስጥ። መጽሐፍ ቅዱስ እንዲህ ይላል፣ እርሱ ስለ እናንተ ያስባልና ሁሉንም ጭንቀታችሁንና የሚያሳስባችሁን በእርሱ ላይ ጣሉት። አንደኛ ጴጥሮስ 5:7። በእነዚህ ሁሉ ችግሮችና መከራዎች መካከል አሊስ ታየች። አሊስ በአንደኛ ደረጃ ትምህርት ቤት ዘመኔ የማውቃት ልጅ ነበረች። ከኔ በ5 ዓመት ትበልጥ ነበር። እናም ከተመሳሳይ መንደር ነበረች። በተመሳሳይ ክፍል ውስጥም ነበርን። በተመሳሳይ ወንበር ላይ እንቀመጥም ነበር። እናም በጣም ወዳጃዊ ሆነንም ነበረ። በዚህ የልጅነት ፍቅር ጉዳይ ስታድግ እንጋባለን ብለን ቃል ገብተን ነበረ። አስቂኝ ነው። ያኔ የ11 ዓመት ልጅ ወላጅ የሌለው፣ ትምህርት የሌለው፣ የሚበላው ምግብ የሌለው ከእርሱ በ5 ዓመት ለምትበልጥ ልጃገረድ ጋብቻ ቃል ሲገባ አሊስ በኋላ
ለሁለተኛ ደረጃ ትምህርቷ ወደ አኩሬ ሄደች። እናም ደርዘን የሚቆጠሩ የፍቅር ደብዳቤዎችን ላከችልኝ። በቀጣይ አሊስ ያገኘሁት እኔ 15 ዓመት ሆኜ ነበር። እናም እሷ 20 ዓመት ነበረች። የሁለተኛ ደረጃ ትምህርቷን ጨርሳ ነበር። እናም ወላጆቿ በሚኖሩበት በሌጎስ ከስታንዳርድ ባንክ ጋር ትሰራ ነበረ። አሊስ የኔን አመጣጥ ችግር ስላወቀች ተጠቀመችብኝ። በሌጎስ እንዲቀላቀላት ነገረችኝ። እናም የቤቷን አድራሻ ከ50 ናይራ ጋር ሰጠችኝ። ይህ ለአንድ ቀን እስከ 2 ናይራ አግኝቶ ለማያውቅ የ15 ዓመት ወጣት ልጅ ታላቅ ሀብት ነበር። ይህ ከሰማይ የወጣ መና ነበር። እናም ይህም ማለት ሌጎስ ብዙ ገንዘብና ሁሉም ሰው የሚደሰትበት ጥሩ የህይወት ነገሮች ያሉት ድንቅ ቦታ መሆን አለበት ማለት ነው። ከዚያም የራሴን ገንዘብ ለማግኘትና ሀብት ለማግኘት ወደ ሌጎስ መሄድ አለብኝ። ወደ ሌጎስ መሄድ በአእምሮዬ ብቸኛው የማምለጫ መንገድ ነበረ። ከአባቴ ጠላቶች ማምለጥ፣ ከጠላቶቹ ማምለጥና ከረሃብና ከሁሉም ችግሮቼ ማምለጥ። አዎ ከክፉ ነገር ሁሉ ማምለጥ የኔ ፍላጎት ነበር።